ሰላም ትሬደርስ እንዴት ናችሁ? በዛሬ ቪዲዮ ያው ዛሬ ቴክ ያደረኩትን ሪካፕ አሳያችኋለሁ። የትሬድ ሪካፕ ማለት ነው። ለምን እንደገባው የቱ ጋር እንደወጣው ሙሉ ነገሩን ሙሉ ስቴፑን አሳያችኋለሁ። ማለት እኔ ቅድም ትሬድ ገብቼ ነበር። ዛሬ ለመጀመሪያ ጊዜ በፈንዲንግ በዛ አካውንት ትሬድ ገብቼ ነበርና የወሰድኩት ትሬድ ቢትኮይን ላይ ነው። ይሄኛው ትሬድ ነው። ያው ትሬድ ከመግባቴ በፊት ያለውን ፎቶ አስገባላችኋለሁ። አሁን የምታዩት ቪዲዮ ትሬድ ከመግባቴ በፊት ያለው ነውና አሁን እነዚህ ነገሮች የተሳሉትን ነገሮች ምናምን ላጠፋፋና ላሳያችሁ ስለማቆ ችግር የለም። እሺ ላጥፋላችሁ እዚህ ጋር ይሄንን ላጥፋላችሁ በደንብ ግልጽ እንዲሆን ነውና ይሄንን እናጥፋው። እሺ እና እነዚህ ችግር የለም ይሳላል ያርኩት ነውና መጀመሪያ ምን አደረኩ እዚህ 4 አወር ላይ ገባውና 4 አወር አልኩ ሶሪ እዚህ 1 አወር ላይ ገባው። ያም ባያዙን አየሁት ማለት ኦልሞስት ቤሪሽ ነው። እዚህ ጋር እንደምናየው እዚህ ጋር ቤሪሽ ነው፣ ግን እዚህ ጋር እኔ ሬዚስታንስ አሁን መጀመሪያ ሰፖርት የነበረ ግን አሁን ሬዚስታንስ ብዬ የሳልኩት አለ። ከዛም በኋላ ማርኬቱ እዚህ አካባቢ ሺፍት እንዳደረገ ነው የሚያሳየው። እዚህ ጋር እንደምታዩት እዚህ ጋር ወደ ላይ ቀይሮታል። ከዛን እዚህ ጋር ደግሞ አረጋገጠልን፣ ቦስ ፈጠረልን፣ ወደ ብሬክ አደረገልን። ከዛን እዚህ ጋር በ4 አወር ላይ እዚህ ጋር ደግሞ ፌር ቫልዩ ጋፕ አለ እንደምታዩት፣ እሱን ሪስፔክት አድርጎልናል። እሺ ከዛን እዚህ ጋር ቦስ ፈጠረ ሳልን። ከዛም በኋላ አሁን እኛ ባይ ነው የምንፈልገው ማለት ነው። እስከዚህ እስከ ሬዚስታንስ ሌቨል ድረስ ያለውን ባይ ነው እኛ ለመፈለግ ያሰብኩት ማለትና ከዛም በኋላ ወደ 15 ሚኒት ገባ። ከዛን እዚህ ጋር 15 ሚኒት ላይ ምን ያለው እዚች ጋር ማለት ነው ፌር ቫልዩ ጋፑን ኦልሞስት ነክቶት ወደ ላይ መጥቷል። ከዛም በኋላ እንደገና እዚህ ጋር ሪትሬስ ያደረገ ነበር። ከዛን እንደገና እንደሚቀጥል ቦስ ፈጥሮልናል። እዚህ ጋር እንደምታዩት እዚህ ጋር ሪትሬስ አድርጎ መቀጠል ነው እና እዚህ ጋር ምን አይላችኋለሁ እዚህ ጋር በ1 አወር ላይ ላድርግላችሁ እና እዚህ ጋር ትልቅ ፌር ቫልዩ ጋፕ አለ እንደምታዩት እዚህ ጋር አሁን ይሄን ፌር ቫልዩ ጋፕ ነካለን። ይሄን ፌር ቫልዩ ጋፕ ነካ። ከዛም በኋላ ወደ ላይ እየወጣ ነው። ልክ ወደ ላይ እንደሚቀጥል ማረጋገጫ እዚህ ጋር ሊኩዊዲቲ ስዊፕ አድርጎልናል እንደምታዩት እዚህ ጋር ይሄንን ሊኩዊዲቲ ስዊፕ አድርጎልናል። ከዛም ወደ ላይ እንደሚወጣ በቃ አወቅን። ከዛም በኋላ እዚህ ጋር ምን አይላችኋለሁ በ15 ሚኒት ላይ እዚህ ጋር ፌር ቫልዩ ጋፕ አየው። ፌር ቫልዩ ጋፕ አየው። ከዛም በኋላ ምን አደረኩ ትሬዱን እኔ ያስቀመጥኩት ያው አሁን በምስሉ ላይ አሁን እዚህ ስክሪንሾት አድርጌ ያደረኩትን አስገባላችኋለሁና እንደምታዩት ነው። አሁን ለምሳሌ እዚች ጋር ታያችኋላ። እዚች ጋር ከፌር ቫልዩ ጋፕ በኋላ እሱ ጋር አረኩኝ። ከዛም በኋላ እዚች ጋር ደግሞ ስቶፕ ሎዜን አስቀመጥኩ። ከዛን 1 2 3 ነበር እንትን ያሰብኩት ማለት ነው 1 2 3 አያችኋ ትንሽ ነው የሚቀረው ማለት ነው። አሁን በሙሉ ቲፒ ሂት ሊያረግ ትንሽ ነው የሚቀረው እንደምናየው ማለት ነው። እና ሐሳቤ መጀመሪያ ልክ እንደዚህ ነበር። ከዛን ልክ እዚች ጋር ማርኬት ስትራክቸር ሺፍት እስከሚፈጠር ልጠብቅ ብዬ እዚህ 5 ሚኒት ላይ ማለት ነው 5 ሚኒት ላይ ወርጄ ላሳያችሁ። እዚች ጋር ገባለሁ ብዬ አሰብኩኝና እዚች ጋር ማለት ነው እዚች ጋር አሁን በደንብ እንዲታየን እዚች ጋር ማለት ነው እዚች ጋር ነበር እገባለሁ ብዬ ሐሳቤ ማለት ነው። ከዛን ምን ይሆንላችኋል እዚህ አካባቢ ገባው ከፍ አድርጌ ማለት ነው ሳላስበው ነው። ልክ MT5 ላይ ሄጄ ምናምን እንትን ስል ቀድሞኛል ማለት ነው። ከዛም በኋላ በቃ ምንም ማድረግ አልቻልኩም። ትሬዱን የወሰድኩት ጀስት የቱ ጋር እንደሆነ በደንብ አላውቅም፣ ግን አይ ቲንክ እዚህ አካባቢ ነው መሰለኝ። ብቻ ትንሽ ከ45 ሲል
ቆይ እንየው እዚህ እንትን ስላለኝ እዚህ ጋር ሴቭ ስላደረኩት ችግር የለም። ፕሪ ማርኬት ላይ ነው እንዴ? እዚች ጋር ይሄኛው የትልቁ ፒክቸር ነው መጀመሪያ ያሰብኩት ማለት ፕሪሚየም እና ዲስካውንት የሚለውንም ስያለሁ። እሱ ያን ያህል አስፈላጊ አይደለም። ቆይ ጆርናል ያደረኩት ስላለ ኢንትሪ 145 ላይ ማለት ነው። ቆይ እዚች ጋር 145 እንዴት አለ? እዚህ አካባቢ ነው ወሰድኩት ማለት ነው። እዚህ አካባቢ ነው እንደዚህ ወሰድኩት። ከዛም በኋላ ስቶፕ ሎዝ ያስቀመጥኩት ከዚች ስር ነው ከዚች ጋር ማለት ነው። እቺኛዋ ስዊንግ ሎ ላይ ማለት ነው። እቺኛዋ ላይ ማለት እዚችኛዋ ላይ አስቀመጥኩ። ከዛም በኋላ ያው እኔ 1 2 3 ነው እንትን ማደርገውና እዚህ ጋር 1 2 3 ሴት አደረኩ ላይ ልክ እንደመጀመሪያ ነው 1 2 3 ምናምን አስቀመጥኩኝ። ከዛም በኋላ ማርኬቱ በጣም ተጋተተኝ እንደምታዩት ማለት ነው። ልክ እዚህ ጋርም ደረሰ። ከዛም በኋላ ይኸው ወደ $4 ምናምን ደርሼ ነበረ። ሪስክ ያደረኩትም $4 ነው 1 to 1 ድረስ ማለት ነው። ያው በፒክ ላይ አስገባላችኋለሁ $4 የደረሰው ማለት እና እንደዚህ እያለ ምናምን በጣም እንትን ሲለኝ በጣም ሲያስፈራራኝ ብሬክ ኢቭን አደረኩ። እዚህ ጋር ስቶፕ ሎዙን ቀጥታ ወደዚህ ያመጣውና እዚች አካባቢ አደረኩት ስቶፕ ሎዙን ማለት ነው። የቱ ጋር ነበር መሰላችሁ? ያው ስቶፕ ሎዙን እዚህ አካባቢ ያመጣሁት ወደ መጀመሪያው ነው። ከዛ መጣና ስቶፕ በቃ አወጣኝ ማለት ነው። የእውነትም ብሬክ ኢቭን ባላደርግም ያው በስቶፕ ሎስ ያስወጣኝ ነበር እና እኔ ስቶፕ ሎዙን ወደ ላይ ከፍ አደረኩ ብሬክ ኢቭን ማለት ነው። ከዛም በኋላ አሁን ይሆነ እንደምታዩት ወደ ፈለገበት ቦታ እየሄደ ነውና ትሬድ የገባሁትን እንትን ላሳያችሁ። ይኸውና ይሄ MT5 ላይ ወሰድኩት ነው። ቆላ ላሳያችሁ። ቢትኮይን ላይ ነው የገባሁት እና ወደ 50 ምን ይልቀል ያው እዚች ጋር ነው ትሬዱን እዚህ ጋር ነበር የገባሁት እንደምታዩት እዚች ጋር። ከዛም በኋላ በጣም ተጋተተ ይሆነ እንዲ ሲል ልክ እንዲ ወደ ላይ ሲወጣልኝ እዚች አካባቢ አመጣሁት ስቶፕ ሎዟን ማለት ነው። እዚች ጋር ማለት ነው። እዚች ጋር አመጣሁት ስቶፕ ሎዟን። ከዛም በኋላ መጣና ስቶፕ ሎሱ ማለት እንትኑን ነካብኝ እዚች ጋር አስወጣኝ ማለት ነው። እና ምንድነው ምንም ፕሮፊት የለውም በእርግጥ ግን እዚች ጋር እንደምታዩት 0.10 ይላል። እንግዲህ ሉዝ አላደረኩትም ሆነ ለመናገርና ምንድነው መጀመሪያ እኔ እንዳሰብኩት በትልቁ እንትን ገብቼ ቢሆን ኖሮ በትልቁ እንደዚህ እንዳሰብኩት በትልቁ ገብቼ ቢሆን ኖሮ ፕሮፊት ነበረ። ዛሬ ግን ያው አደነጋገረኝ። ባይ ሊሚት አስቀምጬ መውጣት ነበረብኝ። ስህተት ሰርቻለሁና ጆርናል አደራረጌና ጆርናል ደግሞ ማድረጌውን ላሳያችሁ። እዚህ ጋር ፕሪ ማርኬት ትሬድ ከመግባቴ በፊት ስንት ሰዓት ላይ እንደሆነ እስቲ ካሳየኝ። እዚህ ጋር ትሬድ ከመግባቴ በፊት ነው ገብቼ እንትን ያልኩት። እዚህ ጋር እንደምታዩት ባያዛችን ቡሊሽ ነው። ከዛን ሴሽን ለንደን ፔር እንትን ነው ቢትኮይን ኢሞሽን ያው በጣም ጓጉቼ ነበር ሆነ ለመናገር ኮንፊደንስ 7 ከ10 ሰጥቼዋለሁ። ዛሬ ማጣት የምፈልገው $3 ነበር ያልኩት ሆነ ለመናገር አላጣውም። ኒውስ የለም ፕላኔ ያው እዚች ጋር በሙሉ ጽፌዋለሁ ምናምን። ከዛም በኋላ ስክሪንሾት አስቀመጥኩ ይሆነ እንደምታዩት ማለት እና ያው እዚች ጋር ነበር የኔ ሐሳብ ሆነ ለመናገር። ፕራይሶቹን ማየት ትችላላችሁ። ዊን ነበር በዚህ ሰዓት ግን እንዳሰብኩት አልገቡም። በቃ የሆነ በጣም ያናዳል ሆነ ለመናገርና ያው ማርኬት ስትራክቸር ሺፍት ልጠብቅ በሚለው ስጃጃል ነው። እና እዚች ጋር ደግሞ አፍተር ማርኬት ከማርኬት በኋላ ምን እንዳጋጠመኝ በሙሉ መዝግብ ያለው እዚች ጋር እንደምታዩት እዚች ጋር ብሬክ ኢቭን ስለማድረግ ምናምን እዚች ጋር እንደምታዩት እዚህ ጋር ከስር አፍተር ማርኬት ምናምን የሚለው ተመዝግቧል። ደግሞ ጆርናል የሚለው ቀጥታ እዚች ጋር እንደምታዩት የዛሬ ጆርናል ይሄው ስክሪንሾቱን ላስቀምጠው። ባይኑ የገባሁት ቀኑ ለንደን ነው። እንትኑ ሎት ሳይዝ 0.01 ምናምን ፕራይሶቹን እንዳለ ሙሉ ነገር እዚህ ጋር ተመዝግቧል። እና እዚች ጋር ስክሪንሾቱን ደቅ አድርጌያታለሁ። በቃ ጽድት ያለች ዌብ ናት እቺ። ያውና እዚህ ጋር በሙሉ እዚህ ጋር ተመዝግቧል።
እዚህ ጋር እንደምታዩት ዙም አውት ላድርግ። እዚህ ጋር እንደምታዩት እና ይሄን ይመስላል የዛሬው። እና ነገ ደግሞ ሌላ ሴትአፕ ፈልገን እናያለን። እስቲ ይመቻችሁ። ሰብስክራይብ እያደረጋችሁ